ሰላም እንደምን ቆያችሁ ውድ የዩቲዩብ ተከታታዮቻችን፣ እንኳን ወደ ሪል ስቴት ቻናላችን በሰላም መጣችሁ። ዛሬም እንደተለመደው አዲስና ጠቃሚ መረጃ ይዘንላችሁ መጥተናል። በዚህ ቪዲዮ ላይ ስለ ሪል ስቴት ኢንቨስትመንት እና ጥቅሙ በሰፊው እንወያያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ፣ ቤተሰቦቻችን ተቀላቀሉ። እንዲሁም ደግሞ የደወል ምልክቱን በመንካት አዳዲስ ቪዲዮዎችን እንዲደርሱት ያድርጉና መልካም ቆይታ። ዛሬ የምንከታተለው ስለ የሪል ስቴት ኢንቨስትመንት ጥቅም በኢትዮጵያ የሚለውን ነው። ርዕሳችን የሪል ስቴት ኢንቨስትመንት ጥቅም በኢትዮጵያ ነው የሚሆነው። ኢትዮጵያ ላይ ብዙ ሪል ስቴቶች አሁን ላይ ዘርፉ ላይ ብዙ የሪል ስቴት ዲቨሎፐሮች እየተሳተፉበት ያለ በጣም አዋጭ የሆነ ኢንቨስትመንት ነው። ምን ያህል ነው አዋጭነቱ የሚለው ነገር ምንድነው? አዋጭነቱ በምን ዙሪያ ነው የሚለው ነው የምናየው የሚሆነው። በቀዳሚነት የሚገኘው የረጅም ጊዜ የገንዘብ ደህንነት ይሰጣል። የሪል ስቴት ኢንቨስትመንት የረጅም ጊዜ የገንዘብ ደህንነት ይሰጣል። ሪል ስቴት የረጅም ጊዜ ኢንቨስትመንት በመሆኑ የእርሷን የገንዘብ መጠን እንዲሻሻል ያደርጋል። በንብረቱ ዋጋ ከጊዜ ወደ ጊዜ እየጨመረ ስለሚሄድ ሀብቷን እንዲያሳድጉ ያስችለዋል። ሁለተኛ ላይ ተከታታይ የሆነ የገቢ ምንጭ ይሰጣል። ቤቷን ወይም ደግሞ ህንፃን በማከራየት በየወሩ ገቢ ማግኘት ይችላሉ። ይህም በተለይ ለጥሮታ ጊዜዋ በጣም ጠቃሚ ነው የሚሆነው ማለት ነው። ጥሮታ በሚወጡበት ጊዜ አፓርትመንቱ እያከራዩ መጠቀም ይችላሉ። ወይም ደግሞ መልሶ በመሸጥ ሪተርን ኦን ኢንቨስትመንት ማግኘት ይችላሉና ከዚህ አንጻር ተከታታይ የገቢ ምንጭ አለው ማለት ነው። በሶስተኛው የምናገኘው የዋጋ ግሽበትን መቋቋም፣ የዋጋ ግሽበትን እንዲቋቋም ያደርጋል። የሪል ስቴት ዋጋ ከዋጋ ግሽበት ጋር አብሮ ስለሚሄድ የገንዘብን ዋጋ ይጠብቃል ማለት ነው። ዛሬ ላይ በተወሰነ 10% ወይ 20% ዳውን አድርጎ አፓርትመንት ቢገዙ በመሃል የብር መውደቅ ቢያጋጥም ወይ ደግሞ የዋጋ ግሽበት ቢያጋጥም አብሮ ነው የሪል ስቴት ላይ ኢንቨስት ያደርጉት ብር ካለ አብሮ ነው ከግሽበቱ ጋር የሚያድገው ማለት ነው። ስለዚህ 1 ሚሊዮን ኢንቨስት አድርገው ከነበረ እዛ ላይ ግሽበቱ ሲመጣ ወደ 2 ሚሊዮን 3 ሚሊዮን እንደዚህ እያለ ሊያድግ ይችላል ማለት ነው። ስለዚህ ባንክ ላይ ቢያስቀምጡት ብሩ ቫሊለስ የመሆን እድል አለው። ሪል ስቴት ላይ ቢያስቀምጡ ሪል ስቴት ላይ ኢንቨስት ቢያደርጉ ግን ቫልዩ ይኖረዋል ብሩ ማለት ነው። ሶስተኛ ብድር የማግኘት እድል፣ አራተኛ ላይ ማለት ነው ብድር የማግኘት እድልን ያመቻቻል። ሪል ስቴት እንደ መያዣ በመጠቀም ከባንክ ብድር ማግኘት ይችላሉ። ይሄም ደግሞ ሌሎች ኢንቨስትመንት እድሎችን ለመጠቀም ይረዳታል ማለት ነው። ኢንቨስት በማድረግ በተለይ የሪል ስቴት ቤቶችን ባንክ ሲገምት አሪፍ ግምት ነው ያላቸው፣ በአሪፍ ዋጋ ነው የሚገምታቸው። ብዙ ፋሲሊቲዎች ስለሚያካትቱ ሪል ስቴቶች ኢቭን ኢፍ መልሰው ሲሸጡ መሬት ላይ ካለው ቤት በላይ የመሸጥ እድል አላቸው። ሲከራዩም በዛ ልክ ነው የሚከራዩትና ሪል ስቴት ላይ በተለይ አሪፍ የሆነ ሪል ስቴት ላይ ኢንቨስት ካደረጉ በተለይ በሰዓቱ በቃሉ የሚያስረክብ ሪል ስቴት ካገኙና እሱ ላይ ኢንቨስት ካደረጉ አሪፍ ኢንቨስትመንት ያገኛሉ። ሌላ ደግሞ የብድር የማግኘት እድል የሰፋ ነው ማለት ግምቱ አሪፍ ነው። ስለዚህ እነዚህ ጥቅሞች ይሰጣል። ሌላ በመጨረሻ ደግሞ የምናየው የራሷን ቤት ባለቤት መሆን ይችላሉ ማለት ነው። ቀስ በቀስ በኢንቨስትመንት 10% ቀጣይም 10% እያሉ በ2-3 ዓመት ቀስ በቀስ እያሉ እየከፈሉ በተለይ እነዚህ ፊክስድ በሆነ ዋጋ የሚሸጡ ሪል ስቴቶች አሉ። እነሱ ላይ ኢንቨስት ቢያደርጉ ኢንፍሌሽን የሌለው የዋጋ ስካሌሽን ማለት ነው፣ የማቴሪያል ጨመረ ዶላር ጨመረ ብሎ የሚያስከፍሉ ሪል ስቴቶች አሉ። ይህን ውስጥ ግምት አስገብተው የሚቀበሉ ሪል ስቴቶች አሉ ያሉና እነሱ ላይ ኢንቨስት ቢያደርጉ ዛሬ ላይ በ10% ዳውን አድርገው ቀስ እያሉ እየሰሩ እየከፈሉ የቤት ባለቤት መሆን ይችላሉና ከዚህ አንጻር ይሄኛውም አንድ ሪል ስቴት በኢትዮጵያ ኢንቨስት ማድረግ የሚሰጠን ጥቅም ነው ማለት ነው። ቀስ እያሉ የቤት ባለቤት የመሆን እድል ይኖረውታል ማለት ነው። በአጠቃላይ በሪል ስቴት ኢንቨስት ማድረግ ብልህነት የተሞላበት የፋይናንስ ውሳኔ ነው የሚሆነው ማለት ነው። ነገር ግን ኢንቨስት ከማድረጓ በፊት ገበያውን በደንብ መመርመር ያስፈልጋል፣ ከባለሙያዎች ጋር መማከር ያስፈልጋል ማለት ነው። ስለዚህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ጥያቄና አስተያየት ካላችሁ ስክሪን ላይ ባለው ስልክ ይደውሉልን። አመሰግናለሁ።